እየተመራ ይገኛል። ቀጣይ እንደ አንድ አማራ ፋኖ አንድ ተቋም መሪዎቻችን ይሄን ከፍተኛ ስራ እየሰሩ ነው ያሉት። አሁንም በትዕግስት እንጠብቅ፣ አንድነት እንስበክ፣ አንድንሁን። ከፋፋይ የሆኑ ሐሳቦችን እንተዋቸው። ጎጃም ላይ ጎንደር ላይ በእኛ ፕሮፋይል በእነ አርበኛ ዘመነ ካሴ በእነ አርበኛ ዋርካው በእነ ሀፍቴ በእነ መከተው ፕሮፋይል እያደረገ አንዱ ዘመነን ይሳደባል፣ አንዱ ዋርካውን ይሳደባል። ውሸት ከ35,000 በላይ ሐሰተኛ የፌስቡክ ሰራዊት በመንግስት ላይ ቁጭ ብለው እያንዳንዱን የተከታተሉ የሚያዘጉ የሚሳደቡ እርስ በርስ ለመከፋፈል የሚሞክሩ አሉ። እሱን አንቀበልም። እኛ በዛ ልክ መስማት መቻል የለባቸውም። ችግር ካለ በውስጥ እንምከር። ራሳችን ቤታችን ዘግተን ነው መመካከር መቻል ያለብን። በተደጋጋሚ መሪያችን አርበኛ ዘመነ ካሴ የሚናገራቸው እንትኖች አሉ። በቃ የውስጥ ጣልቃ ገብነትን ማስቆም መቻል አለብን። በገንዘብ ውጭ ሀገር ሆኖ $50 ወይም $1 ሚሊዮን ስለላከ የትግሉ ባለስልጣን ለመሆን አይቻልም። መዘወር አይቻልም። በቃ እስካሁን ችግሮች ተፈጥረውብን ያሉ በውጭ ሀገር የሚኖሩ በርካታ እኔ ካልመረውት እኔ እንደዚህ ካላደረኩት የሚል የመሪነት ቦታውን ይሄ ሊሆን አይችልም። በቃ ማገዝ የምትችሉትን የሚቻል ከሆነ አማራ እንዲድን ከሆነ የምትፈልጉት በሚቻለው መንገድ አግዙን። ሌላውን ነገር ለኛ ተውሉን። በምን መንገድ መታገል መቻል አለበት ማታገል መቻል አለብን የሚለው ጦሩ አለ። ራሱን የቻለ ጦሩን ዘመቻውን የሚመሩ ወታደራዊ የተጠና ሙያው ዕውቀቱ ያላቸው ሰዎች አሉ። ለነሱን ተውላችሁ የምትደግፉትን ነገር ደግፉን። አማራዊ ግዴታችሁን ተወጡ። በዛልክ የሆነ ነገር ስላደረግን ከሌን እንደዚህ በልልኝ ከሌን እንደዚህ አርግልኝ ግን አይሰራም። ከዚህ በኋላ እስካሁን በአንድም ይሁን በሌላ መንገድ ገብቶንም ሆነ ሳይገባነ በርካታ መከፋፈሎች በርካታ መጠፋፋቶች በወንድሞቻችን ላይ ተፈጥሯል። አሁን ግን አብቅቷል። ጦሩም አመራሩም በዚህ ልክ ነቅቷል። እያየን ስለሆነ ከሰሞኑ በሶሻል ሚዲያዎች ላይ ስንት የምናቃቸው ተጽዕኖ ፈጣሪ በርካታ ሚዲያዎች ምን እየተፈጠረ ምን እየሆነ እንዳለ አይተናል። በዛ ልክ ምን ሆነበት እድል መፈጠር መቻል ያለበትም እኔ እባካችሁም በተለይ በሚዲያው ላይ አሁን ምናልባት በቲክቶክ እንትን የምንሰባሰበት የምንገናኝበት ሊሆን ይችላል። ነገር ግን የትዊተር ላይ ዓለም አቀፍ ተጽዕኖ በርካታ ፈጣሪዎች ግለሰቦች የየትኛውም ሀገር ታላላቅ መሪዎች የሚሳተፉበት ትዊተር ላይ ስለሆነ ከሱ ጋር ቢያንስ 1000 በተለያየ ግሩፖች ስንዋራበት የነበሩ ሁኔታዎች አሉ። 1000 እንኳን የአማራ እዚህ ጋር ያለው ሰራው ትዊተር ካምፔን ቢሆን እነ ቢቢሲ እና አልጀዚራ እነ ሲኤንኤን ድምጻችን የመስማት ያለው ሁኔታ ተጽዕኖ መፍጠር ይቻላል። ስለዚህ ወደዛ መሳተፍ መቻል አለብን። ሐቅና እውነትን ይዘን ስለሆነ እየታገልን ያለነው ድል ለአማራ ፋኖ እናሸንፋለን። መልካም ቀን። አመሰግናለሁ ወንድም አለም። ሰላም። አንድ እዚው ወንድምየው አርበኛ ሀብቴ የሆነ ሐሳብ መልስ እንድሰጥልኝ ፈልጌ ነውና ይቅርታ ሁላችሁም እዚህ ጋር የገቡት ገስት ላይ ማንንም እንዳታወርዱ። በጣም ትላልቅ አርበኛና ትላልቅ ቲክታከር እዚህ የአማራ ፋኖ ብሔርተኛ ደጋፊ ናቸው እዚህ ጋር ያሉት እንዳለ ካብሪሽ አሌክስ ሁላችሁምና እንዳልክም እኛ መሬት ላይ ያለ ታጋይ አርቲስት ወንድማችን ነው። ሬድዋን ሁላችሁንም ሰላም ብያለሁ። ሀብትዬ ግን አንድ አሁን ሰሞኑን የበጠበጠን ጉዳይ አለ። በመጀመሪያ እኔ በዚህ ሰሞን ከትላንት ወዳ ትንሽ የተናገርኩት የተራገጥኩት ጉዳይ አለና ለምሳሌ ጎጃምና ወሎ ላይ ትንሽ ተራግጬ ነበር። ምናልባት ስለሱ ትንሽ ማብራሪያ እንድሰጥ ይፈልኩኝ ወይም ደግሞ እንዲያውቁ እዚህ ጋር ያሉት ወንድሞቻችን ማለት ነው። ባለፈው ጥቷ በተቆረጠው እህታችን ላይ እንግዲህ ታግተዋል ቤተሰቦቿ ተብሎ የመጨረሻ ተደናግጠን ነበረ። ስለዚህ የባለምን ቤተሰቦች መጀመሪያ ለምን ሽፋን አልተሰጠም? የአማራ ፋኖ በጎጃም ወይም ቴድሮስስ ሽፋን ማድረግ አለበት፣ ሚሊሊክ እዝም ሽፋን ማድረግ አለበት ቶሎ ብሎ ሸዋም ጎንደርም የተፈጠረ ጉዳይ ጡታቸው የተገፈፉ እህቶቻችን ስላሉ የእነሱን ቤተሰቦች ሽፋን ማድረግ አለባቸው ብዬ በጣም በስሜት በቁጣ ተናግሬ ነበርና ይሄን ነገር ስላለው ስለተፈጠረው ነገር ትንሽ ሐሳብ ብሰጡን። ኦኬ ወረደ። ቆይ ለመልሰው ሬድዋንም ሰላም ብያለሁና አንደኛ በዚህ ጉዳይ ላይ የምታውቁ ሰዎች እዚህ ጋር ካላችሁ መልስ ስጡ። ሁሉም ይወቅ። እኔ በምችለው እንግዲህ አውቅ ያለሁኝ በቃ ወደድንም ጠላንም እህቶቻችን ፖለቲካ ሊሰራባቸው አብይ አህመድ መከላከያ ሰራዊት አግቷቸው እንደነበር ቤተሰቦቻቸው ስንሰማ ሁላችንም የመጨረሻ ቴንሽን ውስጥ ገብተን ነበር። ፖለቲካ ተሰራብን በሚል ድንጋጤ ማለት ነው። ምክንያቱም ኢቢኤስ ላይ አቅርቧቸው የብርቱካንን ታሪክ ቢደግሙብን ኑሮ አሁን ዛሬ የምንቋቋመው አይመስለኝም። ምክንያቱም ኢቢኤስ ላይ ከመጣ ዓለም አቀፍ ነው። እኛ ገና ታዳጊ ደህና ጋዜጠኛ እንኳን የሌለን የአማራ ፋኖች ለመመከት ብዙ እንቸገራለን። እንደዚህ አይነት ነገሮች ሲመጡ
ቅድሚያ በቃ ከሀዘን ላይ ሀዘን ወይ እነዚህ ቤተሰቦቻችንን የባለምን ሆነ የእነ ትዕግስት ወዳጆን አንድ ነገር ቢያደርጉብን እንደገና ሀዘን ውስጥ ነው የምንገባው። ስለዚህ ይሄን የአማራ ፋኖ ወደዳችሁም ጠላችሁም እዚህ ጋር ያላችሁ ቅድሚያ መሰራት ያለበት እዚህ ጉዳይ ነው። እህቶቻችን ጦታቸው የሚገደው የሚረሽኑ በብልጽግና መንግስት ህዝብ እንደዛ ወጥቶ ከቀበረ በኋላ ፖለቲካ ይሰራብናና ቅድሚያ ለነሱ ሽፋን አድርጉ እና ታገቱ ሲባል በጣም ተቸግሬ በስሜት ጎጃም ቴዎድሮስ እዝንም ሚኒሊክ እዝንም ይሄ ነገር እንዳይፈጠር ሂጀባቸዋል። ሀቅ ነው። አንደኛ ይሄ ነገር ቶሎ መስተካከል አለበት። ቶሎ ቅድሚያ ሽፋን ማድረግ አለባችሁ። ሲቀጥል ጎጃም ላይ በዛው በፍከራ ወንድማችን አንድ አማራ ፋኖ ነው መሰለኝ ወይም ደግሞ በዛው በነበረ ሚኒሻ አዲስ ተቀላቀለ ቢሆን ባላቅም በፍከራ መሃል ላይ የኛ የቤት አማራ ልጆች በተለይ ሙስሊም ወንድሞቻችን የብሔርተኞች የአማራ ፋኖ ደጋፊ ቁጣ አስነስተው ነበር። እነዚህ በመሃል ላይ በፍከራና በስሜት በሽለላ ሙስሊም የምትል ቃል ተጠቅሟል። አንድ ወንድማችን በፍከራ ተረዳውት በስሜት ነው እና አጀንዳ አድርገውት ፕሮግራም ሊሰሩብን ሊቀጠቅጡን ፈልገው ነበር የሆኑ አካላቶች ብለው ወንድሞቻችን ደግሞ ቅር ያላቸው ደግሞ አጀንዳ አድርገውት መጥተው ነበርና እንደዚህ አይነት ነገር በስሜት እንደሚፈጠር ሁላችን እናውቃለን። እዚህ ነገር ላይ ሬድዋን ቢሆን ትንሽ መልስ ብሰጡ መልካም ነው ወይም አላዛር። ምክንያቱም እኔ በዛ ሰዓት ስሰማው የሙስሊም ጠል ናቸው ፋኖ ብለው እንደገና ሌሎች አጀንዳ ሲያደርጉት የኛ ወንድሞች ደግሞ እንዴት እንደዚህ አይነት ነገር ጥፋት ሙስሊም ጠል ነው እንዴ ፋኖ ብለው የራሳችን ደጋፊ አጀንዳ አድርጎት ነበር እና ትንሽ መልስ ብሰጡበት ብዬ አስባለሁ፣ ሰላም እንድናገኝ ማለት ነው። ቲክታከር እኔ እንኳ በስሜት የመጡ ቃላቶችን ያን ያክል ትኩረት አልሰጣቸውም። ታንኪዩ አላዛር። ሚዩትና አላዛር አታውርዱ እንጂ ሰው ምንድነው? አላዛር ሚዩትና ሚዩት አንሳ። ኮፒ ሊንክ አድርጉለት እስቲ። ማን ነው ግን የሚያወርደው ነውስ? ኮፒ ሊንክ ስለሌለው ነው። ጆከርን አስገቢ። አላዛር በትልቁን እሺ፣ ቆይ ጆከርን አስገቢውን መጥቶ ነበር ጆከር። በትልቁን መጀመሪያ አንተ ኮፒ ሊንክ ይደረግ እስኪ። ሁላችሁም ታፕ ኮፒ ሊንክ አድርጉ። አላዛር የራስህ ሐሳብ ቀጥል፣ ወይም ደግሞ ሌላ ሰው። እሺ እንዳልኬ ሁላችሁም እዚህ ጋር ያላችሁ ቤተሰቦች እንኳን ደህና መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? ያው ለማለት ያክል ነው። አዘውጭ እኔ ባትሪም ትንሽ አንድ 28% ደርሷል። አዘውጭ የሱፍ ማን ሀብታሙ የሱፍ የአንደኛ ክፍለ ጦር የምዕራብ አማራ ቀጠና ቴዎድሮስ እዝ የአንደኛ ክፍለ ጦር ህዝብ ግንኙነት ነው። የሚገርም ጀግና ወንድማችን ነው። ግንባር ላይ ያለ ትልቅ ስራ እየሰራ ያለ ወንድማችን ነው። እዚህ ጋር ያስተላልፈው መልእክትም በጣም እጅግ የሚገርም መልእክት ነው ያስተላለፈው። እኔም የምለው ሁሌም ጠላቶቻችን እድል የሰጠናቸው እኛ ነን። ጠላቶቻችን እየበደሉን እየገደሉን ያለ በእኛ ችግር ነው። እኛ የጋራ የሆነውን ነገር በጋራ የሚያኖረንን በጋራ የምናሸንፍበትን ድል የምናደርግበትን በጋራ ሀብት የምናፈራበትን በጋራ የምንኖርበትን ሀገር ያስፈልገናል። ሀሳብ ያስፈልገናል። ተቋም ያስፈልገናል። ዝም ብለን በሆነ በሃይማኖት በግላችን በሆነ ነገር ላይ ብቻ ተመርኩዘን የጠላቶቻችን መጠቀሚያ መሆን የለብንም። ጠላት ሁልጊዜም ደካማ ጎንህን ነው የሚጠቀምብህ፣ ሁሌም ማለት ነው። እኛ መኖር ያለብን እንደኛ ነው። አንድ እንደ ሰው እንኖራለን። እንደ ሰው ደግሞ ከሰው ባለፈ ደግሞ እንደ አማራ ትኖራለህ። ቀጥሎ እንደ ኢትዮጵያዊ ትኖራለህ። ገብቷል አይደለ? እኔም እኮ የምለው ብዙ ትርክት ተሰርቶብናል። በእኛ ሀገር ላይ ያልተሰራብን ትርክት የለም። ግን ይህን ትርክት ለማክሸፍ ሲሯሯጥ ወይም ሲሰራ የምታየው ሰው የለም። ትርክቱን በተግባር ለማሳየት የተለያዩ ታሪኮችን ትርክቶችን እየጻፉ ህዝባችን ከቀን ወደ ቀን ሰላሙን እንዳያገኝ እንዳይሰራ ሀብታም እንዳይሆን
እንዳይረጋጋ ሀገራችን እንዳታድግ ያደረጉብን ያሉበት ሁኔታ አለ እና ይሄ ምንድነው አንዱ በጣም ትልቁ ነገር ኮዙ እንትን ነው። ይሄ በሃይማኖት ጉዳይ የምንደበቀው ነገር ቢያንስ ትናንት እኮ በጋራ በዶዘር ተቆፍሮ በተለያየ ቦታ የተለያየ ሃይማኖት ተከታዮች ሙስሊሙም ክርስቲያኑም በአንድ ጉድጓድ ሙቶ ተቀብሮ አሳይቶናል። የነሱ አንድነት እኮ በቂያችን ነው ለኛ። ትልቁ ሃይማኖታችን ሊሆን የሚገባው ትልቁ እምነታችን መሆን ያለበት ሰውነታችን ነው ብዬ ነው የማስበው። አማራ የቸገረው ምንድነው? የጋራ ሰላም አጥቷል። ሰላማችን የጋራ ሰላማችን ነው። የጋራ ፍላጎታችን ነው። የጋራ ጥቅማችን ነው። ስለዚህ ሰላም ለማምጣት በጋራ መቆም አለብን። ያጣነው ብዙ ነገር አለ። ልማት አለ። ያጣነው ልማት አማራ በአካባቢው ትምህርት ቤት አልተሰራለትም። ዘመናዊ ትምህርት ቤት የለውም። ጤና ጣቢያ የለውም። ታሞ የሚታከምበት ይሄ የጋራ ሀብቱ ነው። የጋራ ተቋም ነው። እዚህ ላይ ነው ትኩረት ማድረግ ያለብን። መንገድ ድልድይ አልተሰራለትም። የሚጠጣው ቧንቧ ውሃ የለውም። እንደዚህ እንደ አይነቱን ችግሮች ነው መፍታት ያለብን። ለእንደነዚህ አይነት ችግሮቻችን ነው የጋራ ተቋም የጋራ ሐሳብ ሊኖረን የሚገባ። ይሄኛው የግላችን ነው። ይሄንኛውን እኛ ሰላም ስንሆን እኛ ሲኖረን ነው መጣር ያለብን። መስጊድ እንዳይፈርስ ብቻ አይደለም፣ ቤተክርስቲያን እንዳይፈርስ አይደለም፣ ሰው እንዳይፈርስ፣ ሰው እንዳይሞት፣ እንዳንጠፋ ነው ጥረት ማድረግ ያለብን። በጋራ መቆም ያለብን፣ በጋራ መነሳት ያለብን። እኛ ለእምነት ለሃይማኖት አይደለም ለእውነት ነው የወጣ ነው። ለሃይማኖት ብቻ አይደለም ለእውነት ነው የወጣ ነው። ለዛም ነው እያሸነፍን ያለነው። እውነታውን መረዳት አለባችሁ። እውነታውን ግን ለማጣጣልና ለመጣል ለመካድ የምትሄዱበት መንገድ አንዳንድ ሰዎች እኔ በጣም ታሳዝናላችሁ። ከስንቱ ጋር ልትጣሉ ነው? ከእውነት ጋር፣ ከራሳችሁ ጋር፣ ከትውልድ ጋር እንዴ ከቤተሰባችሁ ጋር እኮ ነው እየተጣላችሁ ያላችሁት። እኛ ሀገር ላይ ትርክት ተሰርቶብን ነው እንጂ ከአንድ ቄራ የታረደ በሬ የሙስሊም ስጋ ቤት የክርስቲያን ስጋ ቤት ተብሎ እየተሸጠ ያለው ትርክት ስለተሰራብን ነው። ትርክት ነው ይሄ፣ ማወቅ አለብን ማለት ነው። ሳውዲ ላይ እንደዚህ አይነት ነገር የለም። የኢትዮጵያ ምርት ከሆነ የኢትዮጵያ ምርት ምንድነው? ፍየል፣ በግ፣ ከብት ኦርደሮ በዛ ልክ ነው ተብሎ ተገዝቶ የሚበላው። እኛ ሀገር ላይ ስቴድ ምግብ ቤቱ ስጋ ቤቱ በጣም ሁሌ የምናደድበት። እስኪ ሰው እንሁን መጀመሪያ። እስኪ መጀመሪያ እንደ አማራ የታወጀብንን ጥፋት እንመክተው አንድ ሆነን። እስኪ መጀመሪያ እኛ እንድንሆንና ያሉ ክፍተቶቻችን በዚህ ዘመን ያለን ወጣቶች ዘመኑን በዋጀ አስተሳሰብ ዘመኑን የዋጀ አንድነት ፈጥረን ዘመኑን የዋጀ የጋራ ትክክል የጋራ ታሪክ የጋራ ሀገር የጋራ ጥቅም ላይ የተመሰረተ ስራ የጋራ ተቋም ላይ ስራ እንስራ። እስኪ ኦሮሞን ስንሳደብ ሌላውን ስንሳደብ አማራን እያገዝነው አይደለም። እስኪ ከስድብ እንውጣ። ሌላውን ስንጠላ እኮ ራሳችን እየጠላን ነው። ራሳችን እየታገልን ነው አይደለም እንዴ? ለምንድን ነው ራሳችን የምንታገል? ለምንድን ነው ሌላው ከአብይ ጎን ተሰልፎ እንዲወጋን ኦሮሞው እኛ ኦሮሞውን የምንጠራው ይመስል እኛ መሬት ላይ ያለው ታጋይ ሙቶብን ቆስሎብን ወንድሞቻችን ቆስለውብን የማረክነውን ወደ ቤተሰቡ የምንሰደው እኮ ዝም ብለን አይደለም። የትም ቦታ ያለውን አንደኛ ሰብአዊነት ስላለ ነው። ሁለተኛ ዓለም አቀፉን ሕግ ስለምናከብር ነው። ሶስተኛ ህሊናችን አለ የተፈጠርንበት የራሳችን ነው ሃይማኖታችን በዚህ ልክ ነው ስብናውን ያስተማሩን። ሰውነትን የሚያስተምርን ነው ሃይማኖት አይደለም እንዴ? እንዴት ሰውን እንጠላለን? እንዴት ሰውን እንገላለን? አባቶቻችን ጠላትን የጣሊያንን ማርከው እኮ ሰደዋል አይደለም እንዴ? እኛ ከነሱ አንማርም እንዴ? ትናንትና አንድ ሃይማኖት ነበር፣ ዛሬ 30 ሃይማኖት አለ ኢትዮጵያ ውስጥ። በቃ ይሁን ችግር የለውም። እሱ እኮ ያጣላን ይሁን ያጣላን። እስኪ ከእስራኤሎች እንማር። እስራኤሎች እኮ በሀገራቸው አይደራደሩም እኮ የፈለገውን ሃይማኖት ቢከተል ማለት ነው። ለጋዛ ሙስሊም እኮ አንድ ጋር አይናገርም እስራኤሎች። በጋዛ ሙስሊሞች ላይ የሚደርስ በጋዛ ማህበረሰብ ላይ ሙስሊም ክርስቲያንም አለ ሙስሊሙ ይብዛ እንጂ በዛ ላይ የሚደርሰውን ጉዳት እንደ ሙስሊም ወጥተው አይናገሩ። ሙስሊም ተጎዳ ብለው እንደ ሰውኛም ተጎዳ ብለው እንደ ሰብአዊነትም አያስቡም። የሚያስቡት እንደ ጥቅም ነው።
እንደ ጥቅም ነው የሚያስቡት እነዚህ ሰዎች፣ እንደ ሀገር ነው የሚያስቡት። እኛ ለምንድን ነው እንደ ሀገር ማናስብ? ከውጭ በመጣ ሃይማኖት ተጠልፈህ ሀገርህን ጥቅምህን አሳልፈህ ለጠላት የምትሰጠው። በዚህ ጦርነት ውስጥ ብያቸዋለሁ የተጠቀሙት የታችኛው ተፋሰስ ሀገራት እነ ግብጽ አባይን እንዳናለማበት፣ አባይን እንዳንገድብ፣ ወንዞቻችን እንዳንገድብ፣ እንዳንተክል፣ እንዳንከብር፣ ሰላም እንዳንሆን፣ እንዳናድግ የሚፈልጉ እነሱ ናቸው ትርፋማ የሆኑት። በዚህ ጦርነት ማንም ትርፋማ የሆነ ማንም ኢትዮጵያዊ ልጁን አጥቷል፣ ሀብቱን አጥቷል፣ ሀገሩን ሰላሙን አጥቷል። በዚህ ትርፍ ያገኘ የለም። ሁላችንም ሰላማችን አጥተናል። ወንድሞቻችን እህቶቻችን እያጣን ነው። ሀብታችን እያጣን ነው። ተላልፈን ደንበሮቻችን በጠላት እየተደፈሩ ነው። ደንበር ያስመለስነው ደንበር የለም። ይሄ ሁሉ ሰው ሙቶ የተመለሰ ወደብ የለንም። እኛ ታላቅ ሀገር ነበር። ዘመኑን የዋጀ ሳቢ ያስፈልገናል። ዘመኑን የዋጀ ፖለቲካዊ አረዳድ ያስፈልገናል። ዘመኑን የዋጀ አስተሳሰብ መሪ ያስፈልገናል። ሁሉንም ያከበረ ዓለም ላይ ሁሉም የራሱን ጥቅም እያስጠበቀ ነው። ማንም ሊያኖር የሚችል የለም። እስራኤል በእስራኤል የሚያመልክ ክርስቲያን ሆኖ በእስራኤል የሚያመልክ ሙስሊም ሆኖ በሳውዲ የሚያመልክ ነው ያለ። የራሱን ሀገር በጠላት ሊያስወርር ነው። ለራሱን ሀገር ሽጧል፣ ክዷል የኢትዮጵያ ሕዝብ። ይሄ ሆነው ደግሞ በጠላቶቻችን የተሳሳተ ትርክት አማካኝነት ነው ሀገሩ እንዲጠላ የተደረገው። ይቺ ሀገር ሰው የላትም። ክርስቲያኑም እስራኤሉን ነው የሚደግፈው፣ ሙስሊሙም በዛ በየጎጡ በየሃይማኖት ተደብቆ ያለ ማህበረሰብ ነው። ከዚህ መውጣት ያለብን እንደ አማራ ስናስበው ኢትዮጵያን ለማፍረስ አማራ ማጥፋት አለብን ተብሎ ጥፋት ታውጆበታል። አይደለም እንዴ? ይሄ በአማራ ላይ ጥፋት ያወጀ ስርዓት በኢትዮጵያ ህዝብ ላይ ሁሉ ነው ጥፋት ያወጀ፣ በአማራ ላይ ብቻ አይደለም። ቀድሞ አንቂውን ቀድመ መሪውን በለው ስለተባለ እንጂ ሁሉንም ነው የሚያጠፋ። የኢትዮጵያን ህዝብ ብቻ አይደለም የአፍሪካን ህዝብ ሁሉ ሰላም ነው የሚያሳጣ። እዚህ በፊትም 27 ዓመት ሙሉ ይችን ሀገር ሲያስተዳድር የነበረው ስርዓት የሶማሌ ወንድሞቻችን በማተራመስ ከነ ምዕራባውያን ጋር ሆነው በማፍረስ በማተራመስ መንግስት እንዳይኖረው በማድረግ ቀጠናው ሰላም እንዳይሆን የሱዳን ወንድሞቻችን በጦርነት መከራችን ሲርበን ሲቸግረን ሂደን የምንሰራበት ሱዳን ላይ በቀን ሰራተኛ በተለያየ ምክንያት የምንኖርበት ህዝብ ጋር ነው እያጣሉን አልስማማ ልግባባ ብለን ያለ ነው። እኛ ከሀገራችን ላይ በራሳችን ቋንቋ የትምህርት ካሪኩለም ተቀርጾ የራሳችን ቋንቋ እንዳንማረው ተደርገን የውጭ ሀገር ራሳችን መግባባት አቅቶን የውጭ ሀገር የባህር ማዶን ቋንቋ ነው እየተማርን ያለ ነው። ይሄ ሁሉ ችግር ለመቅረፍ ነው ስራ መስራት ያለብን። የራሳችን ቋንቋ ካወቅን በኋላ ራሳችን ከተግባባን በኋላ የጎረቤቶቻችን ወይንም እህቶቻችን ወንድሞቻችን ሰርተው የሚበሉበትን በጋራ በጥቅምም ይሁን በጠላትነትም ይሁን በወዳጅነት የምንገናኛቸው ጎረቤት ሀገሮችም አሉ። ወዳጆቻችን፣ ጠላቶቻችን የሚጠቅመንንም የምንሰራበትንም አረበኛ ቋንቋ ብንማረው ይጠቅመን ነበር። ግን አይደለም። ጠላቶቻችን የሾሟቸው ያስቀመጧቸው በዛ አካዳሚ ውስጥ ሲበለጽጉ የኖሩ ጥቂት ግለሰቦች ሀገሪቱን በዚህ ልክ ህዝባቸውን እርስ በርሱ እያተራመሱ ሀገርን እያፈረሱ ያለበት ሁኔታ አለ። እውነታውን ተገንዝበን ሀገራችን እናድን። የዚህ ዘመን ወጣት፣ የዚህ ዘመን የጋራ ታሪክ ባለቤት፣ የጋራ ድል ባለቤት እንሁን ነው። እኔ ሌላ መልእክት የለኝም። ከሀብታሙ በላይ አልናገረውም። ሀብትሽ መጥቷን ጥያቄውን እስኪ ከቻለ ቢመልሰው ብዙም እንደው እስኪ ማግባባት የሚያግባባውን እስኪ በሉ። እኔ በዚህ ብዙ እንትን የለኝም። እንትኑን ስለ ቤተሰቦቻቸውም እሱ ስለሆነ መመለስ የሚችለው ሀብትሽዬ፣ አሁን የባምላክ ቤተሰቦች ደህና መሆናቸውንና ተፈጥሮ የነበረውን ነገር ትንሽ ግልጽ ብታደርግልን መልካም ነው። ቅድም የጠየቅኩ እሷን ስለነበረ። ሁለተኛ ደግሞ አንዳንድ እዛ ጭፈራው ላይ አጀንዳ አድርገው እኛን ለማተራመስ ጥያቄ ያነሱ ነበሩ። ፍከራው ላይ ሲፎክር የነበረው ወንድማችን ሙስሊም የሚል ቃል ተጠቅሟልና እንዴት ፋኖ ሙስሊም ጠል ነው ወይ ብሎ አጀንዳ ከፍቶ የነበሩ አሉና እቺንም እኔ የተረዳሁት አንዳንዴ በስሜት የምንናገረውን ነው። ገብቷል። በስሜት የሚወጣ ቃል ነው እና እሷን በተረዳበት ትንሽ መለስ ብታደርገው ደስ ይለኛል። እሺ፣ አመሰግናለሁ። በድጋሚ እውነት ለመናገር የተፈጠሩት ነገሮች ያው ሌሊት 9 ሰዓት ላይ ነው። ቀጠናው ላይ በርካታ ጦሮች አሉ። 9 ሰዓት
ላይ ነው መጥተው አፈና የተካሄደው። እናትና አባታቸውን ሁለቱንም ይዘዋቸው ሄደዋል። ይህ መረጃ እንደደረሰን እንግዲህ በቀጠናው ላይ የሚንቀሳቀስ የራሱ የቻለ የሆነ ብርጌድም ክፍለ ጦርም ጦር አለ። ከዛ ጋር ተያይዞ መነጋገሮች እንደደረሰ ምን መደረግ መቻል አለበት የሚለውን ነገር ተወያየን። አንደኛ ከዚህ በፊት የምናውቀው ነው በርካታ የዩኒቨርሲቲ ሴት ተማሪዎቻችን ደብዛቸው ጠፍቶ ምን አይነት ኢቢኤስ ላይ ቀርበው ከዛ በኋላ ምን አይነት ድራማ እንደሰሩበት ይታወቃል። ስለዚህ አሁንም የተፈጠረው ወይም በጊዜው የነበረው ነገር ሁኔታ ነው ከባምላክ ቤተሰቦች ጋር ተያይዞ ቃል በቃል ወላጅ አባቷን ማነጋገር ተችሏል። ምንድነው እንዳያችሁት ሶሻል ሚዲያው ላይ የተፈጠረው ድርጊት መላ ህዝብን አስቆጥቷል። በህዝብ ደረጃ ትልቅ የሆነ ጥላቻ ትልቅ የሆነ ተቃውሞ አስነስቷል። ስለዚህ ይህን ለማድረግ ምን ማድረግ መቻል አለብን በማለት እንግዲህ ወራሪው ስርዓት ሁሌም የተለመደውን ድርጊት ለማጣጣም ለማቻቻል ወይም ያለውን የህዝብ ቁጣ ለመመለስ በሚመስል መንገድ ሁሌም ያረጀ እና ያፈጀ የሐሰት የፖለቲካ ድራማ ለመስራት ይዟቸው ሄዷል። ስለዚህ በዛን ሰዓት በቂ የሆነ ትዕዛዝ ተሰጥቶ በተለይ እንግዲህ በደጋዳሞት በሬንድም ሁሉም በቀጠናው ላይ ያሉ በርካታ ፋኖች በመነጋገር አሉ ወደ ተባሉበት ወይም ታግተው ተወስዷል ወደ ተባሉበት ቀጠና ላይ በርካታ ጦር በማንቀሳቀስ ኦፕሬሽኑን ለመስራት በሁሉም አቅጣጫ ጦር ከተንቀሳቀሰ በኋላ ከራሱ ከቤተሰቡ ከአባትየው የተገኘው ምንድነው የተጠየቀው ጥያቄ መከላከያ ሰራዊት ይሄንን አላደረገም ብለበልና የምትፈልገው ነገር እናድርግልህ በርካታ ብር እንስጥህ ፋኖ ሌባ ነው ፋኖ ዘራፊ ነው ብለህ ተናገር ይሄ ካልሆነ ግን እስከ ምሽት ድረስ እንገላሃለን ብለው ያቀርቡለታል። እኔ የልጅን ስጋማ ድጋሚ አልበላም የምትፈልጉትን ነገር አድርጉትኝ እንጂ አንድ ጊዜ ልጄን አጥቻለሁ ሁለተኛ ደግሞ የልጅን ስጋ አልበላም በማለት ምላሽ ሰጠ። ከዛም በኋላ ልክ በዛ ንግግር ውስጥ እያሉ የተፈጠረው ነገር ምንድነው ያው በቂ የሆነ የጦር ኃይል እንቅስቃሴ አድርጎ ስለነበረ አይ ፋኖ መጥቷል እየተከበብን ነው በቃ ሰውየው መለቀቅ መቻል አለባቸው በሚል እንደተለቀቁ በአካል ማነጋገር ተችሏል ቤተሰቦቻቸው ማለት ነው። በዚህም በተደረገው እንትን ቤተሰቦቻ ተለቀው አሁን በቀጠናው ላይ በሰላማዊ ሁኔታ ያሉበት ሁኔታ ነው ያለና ምናልባት ይሄን በዛ መንገድ ብንረዳው የተሻለ ነው ብያስባለሁ። እንግዲህ ቀጣይ ምን ማድረግ መቻል አለብን የራሳችን ስራዎች መስራት ይተበቅብናል። እኔ አሁን ላይ እንደፋኖ መስራት ያለብን ትልልቅ ስራዎች ከምንም በላይ የመጀመሪያው መሆን መቻል ያለበት ፖሊስ ሚሊሻና አድማ ብተና ከምንም በላይ ደግሞ ከተማ ላይ ያሉ የአመራር አካላትን አፈንፍነን እርምጃ መውሰድ ያለብን እዛ ላይ ነው። ከ8 ከ9 ጊዜ በላይ መሪያችን አርበኛ ዘመነ ካሴ ለነዚህ ኃይሎች ከተቋሙ እንዲወጡና ፋኖን እንዲቀላቀሉ በተደጋጋሚ ጥሪ ቀርቧል። እድሉን አልተጠቀሙበትም። ስለዚህ ከዚህ በኋላ ምንም አይነት የምንራራበት ተለሳልሰን የምንቀጥልበት ሁኔታ አይኖርም። ይሄ ዘግናኝ ግፍ እየጨመረ ከዚህ የበለጠ በርካታ ጉዳት እያስተናገርን ስለሆነ የምንሄደው በዛልክ መረን መታገል መቻል ይኖርብናል። ብዙዎቻችሁ ከምርኮኛ አያያዝ ጋር ታይዞ የተወሰነ ሐሳብ ማለት ፈልጋለሁ እዚህ ጋር ምንድነው ማድረግ መቻል ያለብን በቃ ከዚህ በኋላ ረሽኑ እንደዚህ አርጓቸው ለምን እንደዚህ ታደርጓላችሁ የሚል ብዙዎቻችሁ ውስጥ ላይ በኮሜንትም በተለይ ሐሳብ የምትሰጡት ሁኔታ አለ። እኛ አማራ የራሱ የሆነ ባህል ወግ እምነት አሰራር ያለው ህዝብ ነው። እነሱ አረመኔያዊ ድርጊትን በዛ ስለፈጸሙ እኛ በእነሱ ልክ ማድረግ የምንችልበት ስነ ልቦናው የለንም። በዛ ልክ አይደለም እኛ ተቀርጸን ያደግነው። ከጎረቤት ጋር ከጓደኛ ጋር እንዴት መብላት መጠጣት እንዳለበት ተቻችሎ የኖረ ህዝብ ነው የኛ ህዝብ። በደስታ በመከራው አብረን የኖርነ ህዝቦች ነን እኛ። ሙስሊሙ ሲያገባ ከጎረቤት ላለው ለክርስቲያኑ አንድ በሬ ተሰጥቶ በጉን ሌላ ዳስ ተሰርቶ ተሰርጎ በዛ ልክ አብረን የኖርነ ነው። ክርስቲያኑ ሲያገባ ለሙስሊሙ አንድ በሬ ሁለት በሬ ሰጥቶ በዛ ልክ የኖረ ህዝብ ነው። ባረፋ በፈጥር በጥምቀት በመስቀል በገናው
እኛ ገንፎ ቡና ጠርተን እነሱ ስልጆ እልበት የተለያዩ ሻይ ቡኖች ተዘጋጅተው ዳቦን ቆርሰን ቆሎዎችን ተጠራርተን በዓልን አብረን በጋራ ስናሳልፍ የነበረ ኃያል ዘመን ተቻችሎ የኖረ ህዝብ ነው። አሁን በእምነት ገብቶ ለመከፋፈል ፈጽሞ አይሳካም። ፈጽሞ ማለት ነው። እኛ ምድር ላይ እስካለን ድረስ ህይወታችን እስኪያልፍ ድረስ እውነቱን እየመሰከርን እንሄዳለን፣ እያስረዳን እንሄዳለን። የሚገባው ካለ በዛ ልክ እንሄዳለን። አርበኛ እሺ፣ ይሄ እንዳለው ነው። ግን መሬት ላይ ካሉት ወንድሞች መፈከር በቀብር ስነ ስርዓት ነበረው መፈከር ይሄ ልጅቷን እስላም እንደገደላት ተደርጎ ሲፈክር የነበረው እዚህ መጠራታ ቢኮዝ የአማራን ትግል የሚጎትተው እየጎዳ ያለው ነገር ቢኖር እሱ ነው። ይሄ እንዳለው ነው። ግን እዛ ውስጥ ያሉ ሰዎች ምንድን ናቸው? ይሄ መጠራት አለበት። እውነት ነው ወንድም። አሁን እዛ ላይ ስለሆነ ብቻ አይደለም። እኔ ከ37 በላይ ቤተክርስቲያኖች ላይ እየዞርኩ አስተምሬያለሁ። አሁን ጭንቅላት ላይ መስራት ያስፈልጋል፣ አመለካከት ላይ መስራት ያስፈልጋል፣ ማስተማር ያስፈልጋል፣ ግንዛቤ መስጠት ያስፈልጋል። እስቲል አሁንም አለ ይሄ ሙስሊም እንትን ይሄ ሸማኔ መሪ ይባላል። እኔ እርግጡን ስለሆነ የምነግር ማለት ነው። እኔ አንድ እስልምና እምነት ተከታይ ነኝ። አብይ አህመድ ሙስሊምን ይወክላል አይወክልም እንግዲህ የምታውቁት ሀቅ እውነታ ስለሆነ ማለት ነው። ስለዚህ አመለካከት ላይ አልሰራንም፣ ገና ይቀራል። አሁንም ኢቭን ኢፍ ጦሩ ላይ አይደለም ህዝቡ ላይ ገና ከጦሩ ላይም አሁንም ሙሉ በሙሉ የተቀረፈ እንትን አይደለም። እያየናቸው ስለሆነ ካሉት ሙስሊም ታጋዮች አለን ባለንበት ሁኔታ አኗኗራችን እንግዲህ እያንዳንዱ አካባቢ ቀጠናው ስለሚወስነው ብዬ ነው። ስለዚህ ይሄን ማስተካከል ያስፈልጋል፣ ማረም ያስፈልጋል። እውነት አንዳንዴ በምትሰራቸው ስራዎች ያው የቃላት ግድፈት የቃላት አጠቃቀም እንትን ነው እንጂ ሆን ተብሎ የተደረገ ነገር አይደለም። እና ይሄ ነገር አለ። ይሄን አሁንኛ ተነጋግረንበታል። ከሶሻል ሚዲያ አጠቃቀም ጋር ተያይዞ ለሚዲያ የምናውላቸው መገምገም መቻል አለበት፣ መታየት መቻል አለበት። ያ ቪዲዮ ከመለቀቁ በፊት እንደ ተቋም እንደ ድርጅት ተነጋግረን ኤዲት ተደርጎ ማህበረሰቡ ላይ ቁጣ ሊፈጥር ይችላል አይችልም፣ በምን አይነት መንገድ ነው ሁሉንም ባላንስ አድርጎ እንደ ህዝብ። ምክንያቱም እየተዋጋን እየወደቅን ያለነው በአማራነታችን ነው እንጂ በሙስሊም ክርስቲያን በመሆናችን አይደለም። ስለዚህ ትግል ይፈልጋል፣ ሶፍትዌር ላይ መስራት ያስፈልጋል፣ ጭንቅላት ላይ መስራት ያስፈልጋል፣ አመለካከት ላይ መስራት ያስፈልጋል፣ ማስረጽ ያስፈልጋል፣ ማስተማር ያስፈልጋል። ምክንያቱም ሁሉም በአንድ ሚሊተሪ ካምፕ ውስጥ አድርግን አታድርግን አውቆ የመጣ ሰልጥኖ በሙሉ እንትን ውስጥ ይወጣ አይደለም። በሂደት እየሰለጠነ አደረጃጀቶች እየሰፉ መዋቅሮች እየተስተካከሉ ነው እዚህ እየደረስን ያለነውና እውነት ለመናገር እኔ 100% የማረጋግጥላችሁ ነገር ችግሮች አሉ። አዎ ያ ነገር የተፈጸመው አሁን እያንዳንዷን ጥቃቅን ስተት እያወጣን እንደዚህ ለፖለቲካ ፍጆታ ወይም ለእንግዲህ ለአብይ አህመድ ወይም የኛን ተጻራሪ ለሆኑ ኃይሎች ለነሱ ክፍተት እየፈጠረላቸው ነው። እውነቱና ሐቁም ነግራችሁ አለ ያለው ነገር ምንድነው? ግን የግንዛቤ እጥረት ነው እንጂ እውነት ሆም ብሎ ሙስሊም ነው ወይም ሙስሊም እንደዚህ ነው የሚለው እንትን ለማለት አይደለም። እየኖርን እኮ ነው እኛ በአረፋ በፈጥር ስንኖር እኮ ከክርስቲያኖች ጋር ነው ሰብስበው ዳቦውን ሻዩን አርጎ አብረን ተቃቅፈን ነው የምናሳልፈው። ከምንም በላይ ከቤተሰቦቻችን ጋር ያለን እስኪመስለን ድረስ ማለት ነው። ሐቁ ይሄ ነው። እኔ ማንንም ፈርተን አይደለም፣ እውነቱን ነው የምንናገር። ችግር ካለ እኔ መስዋዕት እየከፈል ጓደኞችን ባጣውበት ትግል ማንም እንዲነግድበት አልፈልግም። እኔ መሞት ካለብኝ መስዋዕት ካለብኝ ዛሬውን መስዋዕት ልሆን ይችላል። ሐቅን እውነትን ግን እስከመጨረሻው እንጋፈጣለን፣ እንነጋገራለን፣ እናስረዳለን። ስለዚህ መሬት ላይ ያለው እውነታ ይሄ ነው። እነዛ ሰዎች አውቀውት ነው የተማሩ ናቸው የገባቸው ናቸው የሚለው ሌላ ጉዳይ ነው። በቅረርቶ በለቅሶ ማከል ይሄ ብቻ አይደለም። እኔ በራሴ ያዝኳቸው ቪዲዮዎች እኮ አሉ ልክ አሁን ባልከው አይነት ተመሳሳይ ማለት ነው። አብይ አህመድ ልክ ሙስሊም ነው በቃ የሙስሊም ገዳይ ነው። ይሄንን መስራት ያስፈልጋል። ጦራችን ላይ በደንብ የፖለቲካ ትምህርት ያስፈልጋል፣ ማንቃት ያስፈልጋል። አመለካከቱን እንዲቀየር ቀን ከሌት ፕሮግራም ተይዞለት ስልጠና መስጠት መቻል አለበት። በቂ የሆነ በሚፈለገው ደረጃ ልክ አልደረስንም። እሱ ደግሞ በሂደት እየሰራን የምናመጣው ነው። በአንድ አመት በአንድ ወር በሁለት ወር ውስጥ እንደዚህ በአጭር ጊዜ ለውጥ ልታመጣለት የምትችልበት አይደለም። ልትገነባው የምትችለው በየሂደቱ ችግሮችን እያየን ክፍተቶቻችን እየገመገምና ለሌሎች አስተማሪ የሚሆኑ ነገሮች በማሳየት ነው፣ በማሰልጠን ነው፣ በማስተማር ነው። በአንድ ጀንበር በአንድ ሌሊት የተመሰረተ ሀገር ወይም የተለወጠ እንትን የለም። ሁሉም ሂደት ይጠይቃል።
ስለዚህ ያለው ነገር በዛ ልክ ነው። እውነቱን በዛ ልክ እንድትረዱ ትፈልጋለሁ። ከዛ በተረፈ የትኛውም ቦታ ላይ በየትኛውም ብሔር ብሔረሰብ የሆናችሁ በሙሉ ይሄን ትግል እያየነ ነው። ደቡብም አፋርም ሁሉም እየተነሳ ያለበት ሁኔታ ነው ያለ። ከዚህ በፊት ከህወሓት ጋር ተያይዞ መሪዎቻችን በፈጠሩት ትርክት፣ ሴራ፣ ጥላቻ፣ የሐሰት ንግግር፣ የሐሰተኛ የሆኑ መረጃ ማስረጃዎችን ህዝባችን ላይ አእምሮ ላይ በመሳል በጥላቻ ስሮ ህዝብ ለህዝብ ተቃቂሞ እንዲቀር የተደረገ ሁኔታ ነው። ይበቃናል። በቃ እስከመቼ ነው የምንቀጥለው እንደዚህ? መሪ ሊቀያየር ይችላል፣ ህዝብ ከህዝብን ይቀጥላል። እኛ ከቲዲኤፍ ጋር ከትግራይ ህዝብ ጋር ምን ችግር አለብን? መሪዎች የፈጠሩ ጌታቸው ረዳ ምን ሲያደርግ ነው የነበረ? ምን ሲል ነው የነበረ? ትግራይ ውስጥ በነበረበት ሰዓት አሁን የት ነው ያለው? ከማን ጋር ነው ያለው? ምንድነው እየሰራ ያለው? እያየነው እኮ ነው። ስለዚህ ጌታቸው ረዳ በተናገራቸው ንግግሮች፣ ትርክቶች እሱ በፈጸማቸው ወንጀሎች የትግራይን ህዝብ ተጠያቂ ልናደርግ አንችልም። እኛ ህዝብ ለህዝብ መስራት መቻል አለብን። መሪ ቀያር ነገ አብይ አህመድ እኮ ይሞታል። በተለያየ ኦፕሬሽንም ሊሆን ይችላል። የእድሜ ዘመኑም ሲያልቅ በጤና ችግርም ሊሆን ይችላል። እሱ ዘላለሙን ቆሞ የሚቀጥል ስላልሆነ ማለት ነው። መሪዎች ቀያይራሉ፣ ህዝብ እንደ ህዝብ ግን ይቀጥላል። የትግራይ ህዝብ ከአማራ ህዝብ ጋር ይቀጥላል። ተዋዶ ተዛምዶ የኖረ ብዙዎቻችሁ ይወለዱ አሉ ከትግራዮች። የፖለቲካል ትኩሳቱ ግን አሁን ተለያይተው በመሐከላቸው ልጅ የነበራቸው ልጆች አስቸጋሪ ሁኔታ የተፈጠረብን። አሁንም ከኦሮሚያ ህዝብ ጋር እኛ ጥላቻ የለንም፣ መሪዎች ጋር ነው ችግራችን። በዛ ልክ መታየት መቻል አለበት፣ መወሰድ መቻል አለበት። አማራ ብቻውን ሀገር ሆኖ ሊቀጥል የሚችልበት ሁኔታ የለም። ሀገር ምን ሆኖ ከጎረቤት ያሉ ሌሎችንም ኢትዮጵያን ለመገንባት ተባብረን ተቻችለን ተደጋግፈን ስንኖር ነው። ያችን የምንወዳትን ኢትዮጵያ ለመገንባት ደግሞ ሁሉም ብሔር ብሔረሰብ እኩል መነሳት መቻል አለብን፣ መታገል መቻል አለብን። በየደረጃው እየጠፋን ነው ያለነው። ነገ ይቀጥላል። እውነታውን የወደብ ጉዳይ የቀይ ባህር ጉዳይ መስሏችሁ ነው? ውሸት ነው። እኔ አንድም አማራ በዚህ የፖለቲካል ማስፈጸሚያ ውስጥ የሚገባ አሰብን ወደብን ለማስፈለሱ የሚሄዳለ ወጣት ብያለ ብያ አላስብም። እውነት ትክክለኛ አማራ ከሆነ ማለት ነው። መጀመሪያ መቅደም ያለበት ራሱን ነው። መጀመሪያ ራሱ ባለበት ቀጠና እንደ ልቡ በነፃነት ተንቀሳቅሶ ሰርቶ ነግዶ መኖር የማይችልበት ሁኔታ ባለበት እኔ አሰብ ላይ እጅ ልዋጋ አልችልም። ስለዚህ ይሄ ሆን ተብሎ የተሰረበ ሴራ ሰሜናውያንን ለማጥፋት አሁንም እርስ በርስ ሌላ ጦርነት እየደገሱ ስለሆነ ዛሬ ጀነራሎች እኮ የአማራ ጀነራል አልታመን ብለው የኦሮሞ ጀነራሎች ብቻ ናቸው ዝግ ስብሰባ እያደረጉ ያሉት። የካቢኔ አመራር ሹማምንቶቹ ሶፍ ዑመር ዋሻ ላይ እና አብይ አህመድ እነ ጌታቸው እነ ጻድቃን እያየናቸው ነው። እነ ጋኔል ክብረት እያየናቸው ነው ምን እንደሚሉ ምን እንደሚሰሩ። በዚህን ያክል እንኳን እምነት ያላገኙ ናቸው። ግን ከአማራ ተወልደው አሁን መልሶ አማራ እንዲጠፋ እየሰራሉ። ዋጋቸውን ያገኛሉ፣ ዋጋቸውን ይከፍላሉ። እያየናቸው ስለሆነ ማለት ነው። እየተደበደቡ ተገፍተው የሚወድቁ ነገ የምናገኛቸው ስለሆኑ ማለት ነው። ታሪክ አናበላሽ። ስለዚህ የእምነት አባቶችም ቅድምም ብየዋለሁ ልታስተምሩ ይገባል። በውስጣችሁ ቄሶች፣ የነፍስ አባት፣ የንስሐ ልጆች አላችሁ የምታስተምሯቸው በየቤተ ክርስቲያኑ የማታስተምሩ የማትሰብኩ ለምንድን ነው? እኛ ቤተክርስቲያን አይጥፋ፣ ቤተክርስቲያን አትቃጠል፣ ምዕመናን አይታረዱ ነው ያልነው። ሌላ ያልነው ነገር የለም። መስጊድ ይፍረስ፣ ዑለማዎች፣ ሸሆች፣ ደረሰዎች አይታረዱ ለምንድን ነው ያልነው። ስለዚህ ለዚህ ያልወጣ ስለዚህ እንዲታረድ ትፈልጋላችሁ? ተቋማት እንዲፈርሱ እንዲቃጠሉ ትፈልጋላችሁ? እንዴት ነው? እስከመቼ ነው ዝም ብላችሁ የምትኖሩት? አቅም አላችሁ። ከመንግስት በላይ ማንኛውም መሪ ከምንለው በላይ አማራ በእምነቱ ከመጣ ከማንም ጋር አይደራደርም። ስለዚህ ላለመጥፋት ሁላችንም ተቋማታችን ለማስጠበቅ ከናንተ ምን ማር አባቶች ከናንተ ምን እንውሰድ? ሸሆች ዑለማዎች ከናንተ ምን እንውሰድ? ምንድነው የምንማረው ከናንተ? ስለዚህ በዛ ልክ ወጣችሁ አማኙን ማስረዳት መቻል አለባችሁ፣ ማስተማር መቻል አለባችሁ። አባታችን ጀነራል አሳምነው ጽጌ ብትችሉ እንደ አቡነ ጴጥሮስ ሁኑ ብሏል። በቃ ያ ነው እንጂ ከዛው አንገቱን ደፍቶ ዝም ብሎ ሲጋለብ የከረመ ሁሉ በኋላ ነው አባት ነኝ ሸህ ነኝ ደረሳ ነኝ ቢለኝ እኔ ማንንም አልቀበልም። ቄስ ነኝ ጳጳስ ነኝ እንደዚህ ብለኝ ማንንም አላምንም። ያሳየኝ አባቴ ሆኖ ያሳየኝ፣ ለእምነቱ ቁሞ ያሳየኝ፣ እኩል ከኔ ጋር መስቀሉን አውጥቶ ቁርአኑን አውጥቶ ቁሞ መታገል መቻል አለበት። ስርዓቱን መጋፈጥ አለበት፣ መቃወም አለበት። እንዳንጠፋ አይደል እንዴ? ሰው በሰውነቱ እንዴት ይሄን ያክል ግፍ እየተፈጸመ
አንገታችሁን ደፍታችሁ ድምጻችሁን አጥፍታችሁ ቁጭ ያላችሁ ስለምንድን ነው? ለአማራ የሚከራከሩትማ ለአማራ ድምጽ የሆኑትማ እንደነ አቡነ አብርሃምና እንደነ አቡነ ኤርሚያስ ያሉትንማ አይተናቸዋል እኮ ከሲኖዶሱ እንዴት እንዳባረሯቸው። አላህ ይረማቸው ጀነተ ፊርደውስ ይወፍቃቸው እንጂ ተቀዳሚ ሀጅ ሙፍቲን እንዴት እንዳባረሯቸው እኮ እናውቃለን። እንዴት ተገፍተው እንደመጡ ሙስሊም ክርስቲያኑ የሚወዳቸው በሰውነት እምነት አይደለም። ሰው በመሆኑ ብቻ ለምን አይከበርም? ተቋማት ለምን ይፈርሳሉ? ተቻችለን ይኖርን ህዝብ ነው ለምንድን ነው በሚል ተደጋጋሚ ጥያቄው በማስነሳት እኮ ነው ከመጅሊስ እንዲወጡ የተደረጉ ተቀዳሚ ሀጅ ሙፍቲ። ይሄን እውነት ጠፍቷችሁ ነው? እና መሪን ጀንበል እነ ሙጅብ ተከፋይ እንትኖች ጎንደር ላይ አንድ ህፃን ተሰውታ ምን ያክል እንት እንዳላችሁት እኮ እናውቃለን። እውነት ትክክለኛ የዛች ልጅ ነፍስ መሆን የለበትም ብያለሁ። አንድም ሰውም ቢሆን እምነት ከሆነ እምነት ነው። ግን መሀል አዲስ አበባ ላይ ያን ያክል መስጊድ ሲፈርስ ግን ድምጽ አልሆናችሁም። እነ ሙጅብ እና መዲን ጀንበል ማለት ነው። ረብጣ ብር ስለገባላችሁ ብቻ በእስልምና ስም እኛን ለመከፋፈል፣ በእስልምና ስም እኛን ለማጋጨት፣ በእስልምና ስም አጀንዳና ተልኮ ሲሰጣችሁ ብቻ አማራ ክልል ላይ የመጣችሁ ልታበጣብጡን ትሞክራላችሁ። አይሳካላችሁም። መቼውንም አይሳካላችሁም። ህዝባችን ነቅቷል። ወደፊትም በምንችለው አቅም ሁሉ እናስረዳለን። እስከ መጨረሻ ድረስ ትዕግስት ያስፈልጋል፣ ማስተማር ያስፈልጋል። በአንድ ጊዜ ለውጥ ሊመጣ አይችልም። ህዝባችን እስከሚገባው ድረስ በምንችለው መንገድ የማስረዳት አማራዊ ግዴታችን እንወጣ ለማለት ፈልጌ ነው። አመሰግናለሁ ቤተሰብ።